አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ዛሬ እስቲ ሀዋን አንድ ነገር ላሳያት ነው። ምን እንደምትል አያለሁ። እናንተ ጋር ማሳያችሁ እንግዲህ እናንተም ታያላችሁ እሷም ታያለች ነኝ እና ይሄን ነገር ብታይ እስቲ ከዚህ በፊት ብዙ ነገር ብዬ አልተሳካልኝም። ዛሬ ይሄን ጀግናን ወንድማችንን አሳይቼ እንግዲህ ምን እንደምትል አያለሁ። ነይ እስቲ ለአንቺ እሺ ይኸው እዛ ጋር የምታያቸው አየሻቸው? ቁጭ በይ እስቲ ጠጋ በይ። ጋርርሻቸው እኮ ጋርርሻቸው እዚህ ወፍር ያለው እንደ ይሄን አክል ቦታ ሞላሽ እኮ። ያ ሌላ ቪዲዮ አለ እኮ በጎን ነይ በእኔ ጎን እንደዚህ እዚህ ጋር መለስ ምን መስላለች በእናታችሁ። ይኸው እንግዲህ ወንድማችን አሁን ሚስቱ ጋር የመጀመሪያ ሚስቱ ጋር ሄደ። እንደምታዩ ነው እያየሽው ነው አይደለ? ከዛ ዘየራት ኢድ ሙባረክ ነው እንግዲህ እያለ ያለው። ቤቱን ተመልከች። አረቢያ መጅሊስ አድርጎላታል። ማሻአላህ በጣም ነገር ያሟላ ነው። ልጅ ወልዶላታል። 2 ልጅ አላት። ተሸፋይ ናት። ማሻአላህ ተሸፋይ ናት። አዎ እያየሽ ነው። እቺ እንግዲህ አንዲቷ ሚስቱ ናት። እሺ ከዛ አትሳቂ፣ አያስቅም። ታልከስ እንዴት አለ። አሁን ደግሞ ወደ ሁለተኛ ሚስቱ እየሄደ ነው እንደምታዩት። እሺ ከዛ ገባ እንግዲህ መጅሊሱ የተለያየ ነው። እንደዚህ ከአይነት ፍቅር ከሁለቱም ወልዷል። እንግዲህ 2 ሚስት እንደዚህ አድርጎ እያስተዳደረ ነው ማለት ነው። ስለዚህ አሁን ይሄ ምን ይጎላዋል? 2 ለማስተዳደር ማለት መጅሊሱ እንደዚህ ከሆነ ፍቅራቸው እንደዚህ ከሆነ በነገራችን ላይ የወንድማችን እንትን ነው አፋር ነው። ይመቸው ብያለሁ። ቲክቶክ ላይ አንደኛ ላይክ የተሰጠው ልጅ ነው። እንግዲህ ሲሰግድ ምናምን ፍቅር ሲሰጥ እኩል ነው የሚሰጠው። እስቲ እነዚህን እንኳን አይተሽ ነገሩ ወደ እኔው እየመጣ እንዳይሆን ማለት እነዚህን አይተሽ እንኳን ሌላ ሚስት ዳሪ ልትል ባልሆነ እና ይህንን ነበር የፈራሁት መጀመሪያ። ቆይ እኔ የምለው ግን ከኔ ምን የጎደለህ ነገር አለ? አንተ ወደ ሁለተኛ ሚስት ለመሄድ ከኔ የጎደለህ ነገር አልጋርዳቸውም። ውበትና ፍቅር የሞላበት እና ከኔ የጎደለህን ንገረኝና። ጎድሎት እኮ አይደለም ሰው። አሁን ይሄ ሰውዬ ጎድሎት ሳይሆን በቃ ለአንድ አይገባም። እስኪ እንትን ለተመልካች ላይ እንትን ይጻፍልን እስኪ። ሀዋ በምን አይነት መንገድ ካንተ ምን አጉድዬ እንደሆነ ምን አንሽ እንደሆነ እስቲ ቆይ ከዛ እነሱ ይኮምቱልኝ። አይው በቃ ወንድየው እንዳይሹራ በቃ ይመቸው። ለአንድ አይደለም በቃ ለአንድማ አይደለም፣ ለአንድ በቂ አይደለም፣ ለ2 ነው መሆን ያለበት። ኧረ እባክህ እኔም አሁን ምን ያንሰኛል እስቲ ለ2። አንተማ እንዴ ሽንቅጥ ያልክ ምንድነው? በቃ ለ2 መሆን አለብኝ። እንደዚህ ከቻልኩ ሳሪ መጅሊስ አሁን ላንቺ አድርጌያለሁ። ከቻልክ እኔ ያው ባሌ ሁለተኛ ሚስት ከቻለ ለእኔ 100 ግራም ወርቅ አድርጎልኝ ማግባት ይችላል። 100 ግራም አይደለም እና 100 ግራሙን ግን አንቺ ራስ ትሆናለሽ ብትመዘኝ። አይደለም 100 ግራም ወርቅ ያስፈልጋል። ለሁለተኛ ሚስት አስተዳድራለሁ አልክ አይደል? ስለዚህ ሁለተኛ ሚስት ከምታ ወራና የማይወራ ነገር 100 ግራም ወርቅ አድርግልኝ። ከዛ በኋላ ሁለተኛ ሚስት አግባና አስተዳድር። በቃ እሱ አይደለም አማርኛው። 100 ግራም አንቺ ብትመዘኝ እኮ አትሆኝም እንዴ። እኔ ጋርና ወርቁ ጋር ምን አመዛዘንህ አንተ? እኔ ነኝ፣ ወርቁ ወርቅ ነው። ምንም የሚያገናኘው ጉዳይ እኮ የለም። 100 ግራም አይደለም እሱ ያደረገው። ዋናው ፍቅር ነው። ፍቅር አይደለም፣ ፍቅር የሚባል አማርኛ የለም እኔ ጋር። ትንሽ ከኔ ጋር ሂጂ በቃ። ትንሽ አቦ ትንሽ ውጪ። እንዲህ ደረቁ በቃ ሌላ አውራቸው። ትንሽ እስኪ ታቸው እኔም ላውራቸው። እንዴ ፍቅር ማለት ታውቁት የለም። ውጪልኝ በቃ ሂጂ አቦ። እንጂ ጤና የለሽም። አልሄድም። እስኪ ያጋርዳቸው ልቅ እነሱ የሚሆን እነሱ ነው የሚያዩት። ሂጂ በየጅማ ለምንድን ነው የሚሄደው? ቆይ እስኪ ታላድር ሂጂ አቦ። ሰው ጥሩ ነገር ታወራለች ብዬ እንችን አመጣለሁ። እንዳትመጪ ወደዛ ሂጂ። በቃ ልሄድልህ ነው። እሺ እዚህ ቆይ ላውራ፣ እኔ ላውራቸው። እሺ ልቀቀኝ።
ልሂድ በቃ። አዎ ሂጅ። ጠልተኸኛል። ሂጅ በቃ ውጭ ከቪዲዮ ውጭ። እንግዲህ እንዳያችሁት ነው ማለት ነው። በምንም ነገር አትስማማም። እንግዲህ አያችኋ እዚህ ኮሜንት ላይ ማለት ነው። ግን ብዙ ሰው እኔም እንደዚህ አይነት ያሟላ ባል ካገኘውኝ 3ኛ አርገኝ ብሎ የጻፈ ኮሜንት ብዛቱ ልነግራችሁ አልችልም። 3ኛ እኔን ጨምረኝ ብሎ የጻፈ ማለት ነው። እንደዚህ አድርጎ ካኖረኝ 3ኛ ሚስት ቢጨምር ይመቸኛል ያሉ ማለት ነው። እና ኮሜንት ላይ ገብታችሁ ትስቃላችሁ። እና ብዙ ሰው ሀሳብ የሰጠው ይመችህ ምናምን በቃ ምርጥ አያያዝ ነው የያዘው። ፍቅር አሰጣጡ በቃ እሱ የኑሮውን ነው። በነገራችን ላይ ይሄን ሰውዬ ብዙ አይነት ስራ ይሰራል። ቲክቶክ ላይ ልታዩት ትችላላችሁ። እና ይመቸው ብያለሁ። በቃ እንደዚህ ነው ማስተዳደር። ለሙስሊም የሚፈቀድ ይሄ ነው በትክክል። አንቺ ቆይ ጅቡቲ ኑራለች። ጅቡቲ አሁን አፋሮቹና ሶማሌ የሚያገባው 3 4 2 ሚስት ነው። አረብ ሀገርም ኑረሻል። አረብ ሀገር አረብ ስንት ሚስት እንዳለው ታውቃለች? እኔን እያዳምጥሽኝ የኔ ስንት ሚስት እንደነበረ እኔ 20 አረብ ነበር የማስተናግደው እስትራሃ ላይ ማለት ነው። 20ውም እስቲ ስንት መሰላችሁ? ወይ 3 ናቸው 2ኛ ያላገቡት። እነዛ 3ቶቹም ግን 2ኛ ሚስት ለማግባት ሌላ አዲስ ቤት እየሰሩ ነበር ለነዛ ማለት ነው። የሚያገቡት እነሱ ያጎት ልጅ ምናምን ስለሆነ ያችን ለማስገባት ደግሞ የሚሰጣትን ገንዘብና ያን ክፍያ ነገር አለው። ገብታችኋላ? ያንን ክፍያና እንትን በየወሩ እየቆጠቡ እያሟሉ ነበር። አስቡት እንግዲህ እንደ ጓደኞቹ ለመሆን ማለት ነው። እና በጣም ይገርሙ ነበርና በቃ አረብ ሀገር ግን ያላገቡም ብዙ አሉ። ሳያገቡ 30 ዓመት ምናምን ይቆያሉ ብር ከሌላቸው። ለምን ብዙ ብር ከፍለው ነው የሚያገቡት። የነሱ ሳይወራም ከባድ ነው። ቢሆንም ግን አሪፍ ነው። ሀገራቸው ላይ አላቸዋ ስላላቸው ነው ከፍለው እንደፈለጉ መኪና ምናምን ሰጠው ብዙ ሺህ ሪያል ሰጠው የሚያገቡት ስላላቸው ነው። ኢትዮጵያ ላይ እንደነሱ እንፎካከር ብንል እንዴ ብሎ ኢትዮጵያ ላይ እንዳቅሙ ነው። እና ሰው እንዳቅሙ ስለሆነ እቺ ነገር ተመችታኛለች። ምኞቴ ናት። ኮሜንት ላይ ያዙልኝ። አቧም እየሰማች ነው። አዎ ሰምታለች። እቺ ነገር ማድረግ ከቻልኩኝ ይመቸው። እቺ ነገር በነገራችን ላይ ከኔም ከማንም ማንኛውም ወንድ እንደዚህ አድርጎ መኖር ይፈልጋል። ግን ሴቶቹ አያስማማም። ግን አንዳንድ ያደለው ሴት አሁን እዚሁ የምናውቃቸው አንድ ቤት መኖር ሳይሆን እየተጠራሩ ቡና የሚጠጡበት ያችኛይቱ መጫት ሆና ልጅ ይዛ ከሆነ ልጅ እየተጋገዙ ባላቸው ግን አንድ ኑሯቸውን እየተጋገዙ የሚኖሩ ባልና ሴት አውቃለሁ። 2 ሆነው ማለት ነው። እዚሁ ኢትዮጵያ ውስጥ አሉ። በቃ ተዋደው ተንከባክበው ራስ በራሳቸውን ባላቸውን እየተንከባከቡ ማለት ነው። እና እችን ነገር ታረጋ